ሰላም ለሁላችሁ ይሁን ወንድሞችና እህቶች፣ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም በልቤ ያለውን እግዚአብሔርን ቃል አብረን እንድንመለከት በዚህ መድረክ መጥቻለሁ። ልናገርበት የምወደው ክፍል የሚገኘው በትንቢተ ሕዝቅኤል ምዕራፍ 16 ቁጥር 6 ላይ ነው። ቃሉ እንደዚህ ይላል: ባንቺም ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አዎን በደምሽ እንዳለሽ በሕይወት ኑሪ አልኩሽ ይላል። እግዚአብሔር ለሰው ልጆች ያለውን የፍቅርና የርኅራኄ ጥግ ፍንትው አድርገው ከሚያሳዩ የመጽሐፍ ቅዱስ ክፍሎች መካከል አንዱን ነቢዩ በዚህ ቦታ ላይ ዘግበውት እናገኛለን። ነቢዩ እነዚህ ሕዝቦች እየሆነ ባለውና በሆነው ነገር ግራ ተጋብተው በሐዘን ውስጥ ባያቸው ጊዜ እግዚአብሔር የፍርድና የፍትሕ አምላክ ብቻ ሳይሆን እግዚአብሔር የፍቅርና የርኅራኄ አምላክ መሆኑንም ተምሳሌታዊ በሆነ መንገድ ልብ በሚነካ መልኩ ሊገልጥላቸውና ሊያሳያቸው ይሞክራል። ወደ ትላንትና የመነሻ ታሪካቸውን በመውሰድ ከሞት አፋፍ እግዚአብሔር እንዴት እንደታደጋቸው ያስታውሳቸዋል። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ እየተጣልሽ ነበርሽ፣ ዓይንም አልራራልሽም፣ ማንምም አላዘነልሽም። ይሁንና በደም ውስጥ እንዳለሽ በሕይወት ኑሪ አልኩሽ በማለት እግዚአብሔር በሕይወት ለመኖር ያስቻላት፣ ትንፋሽዋን የመለሰላት፣ ሕይወትን ዳግመኛ እንድትቀጥል ያስቻላት እርሱ የርኅራኄ አምላክ፣ እውነተኛ የፍቅር አባት መሆኑን ሊያሳያት ይሞክራል። መጽሐፍ ቅዱሳችን የእግዚአብሔር ድምፅ ዋላን ያጠነክራታል ይላል። ልክ እንደዚሁ የእግዚአብሔር ድምፅ ይህችን የተጣለች ሕፃን ከሞት መልሷታል፣ ርቃኗን ሸፍኖላታል፣ እንደገና የመሰንበት አቅምና ጉልበትን ሰጥቷታል። ይሄ በእያንዳንዳችንም ሕይወት ውስጥ እውነት ነው። እግዚአብሔር በሕይወት ለመኖር አቅም ሰጥቶናል። ትናንትናችንን ብንመለከት ባለፍንባቸው በርካታ ሁነቶች ውስጥ እግዚአብሔር በሕይወት ኑር እያለ እግዚአብሔር በሕይወት ኑሪ እያለ አክርሞናል፣ አሰንብቶናል። የቀጠልነው ነገሮች መልካም ስለሆኑ ብቻ ሳይሆን እግዚአብሔር በሕይወት የመኖር አቅም ስለሰጠን ነው። ይሄ ድምፁ ዛሬም በርኅራኄ ዛሬም በምሕረት ስለ እያንዳንዳችን እንዲሁ ይናገራል። እርሱ እየሞቱ የሚመስሉ ነገሮቻችንን ዳግመኛ መቀስቀስ ይችላል። እንደገና ሊያቆመን፣ እንደገና ኃይል ሊሰጠን፣ እንደገና ሊያበረታን፣ እንደገና ሊያጠነክረን ይችላል። ሰዎች ምንም ሊሉ ይችላሉ። ሁኔታዎቻችን ምንም ሊነግሩን ይችላሉ። የእግዚአብሔር ምላሽ ግን አሁን ባለንበት ሁኔታ ውስጥ በሕይወት ኑር የሚል ነው። በሕይወት ኑሪ የሚል ነው። ወንድሞችና እህቶች ያላችሁበት ሁኔታ ምንም ይሆን የእግዚአብሔርን ድምፅና የእግዚአብሔርን መልእክት መስማት የምትፈልጉ ከሆነ እግዚአብሔር ዛሬም ስለ እናንተ ስላላችሁበት ሁኔታ የሚናገረው በሕይወት ኑር፣ በሕይወት ኑሪ እያለ ነው። ሕይወታችሁን ይሄ ድምፅ እንደገና ይቆጣጠረው። ሕይወታችሁን፣ ቤታችሁን፣ ጤንነታችሁን፣ ቢዝነሳችሁን፣ የእናንተ የሆነውን ነገር ይሄ ድምፅ እንደገና ትንሣኤ ይስጠው። በዚህ ሳምንት ከፊታችሁ ባሉት ቀናቶች ነገሮቻችሁ እንደገና ወደ ሕይወት ይመለሱ። በጌታ በኢየሱስ ክርስቶስ ስም ብሩካን ናችሁ። እግዚአብሔር ይባርካችሁ ወንድሞችና እህቶች። አሁንም ከኔ ጋር እንድትሰሩ ይህንን መልእክት ለወንድሞች ለእህቶች ባላችሁ አማራጭ ሁሉ ሼር እንድታደርጓቸው ጠይቃችኋለሁ። በብዙ ተከናውኑልኝ።